ከፊንቴክ ኢንቨስትመንት ግሩፕ ጋር በተገናኘ በእስር ከአንድ ወር በላይ የተሻገረ ጊዜን ያሳለፉት ታዋቂዎቹ አርቲስቶችና ቲክቶከሮችን በተመለከተ ፍርድ ቤቱ ውሳኔ አስተላልፏል። በዋስ የመውጣት መብታቸው እንዲከበርላቸው ፍርድ ቤት ውሳኔ ያስተላለፈ ሲሆን ከዚህ ጀርባ ግን አወዛጋቢና አነጋጋሪ ጉዳዮች ተከስተዋል። ከነዚህ በዋስ እንዲፈቱ ከተፈቀደላቸው አሊያም ደግሞ ፍርድ ቤቱ እሽታውን ከሰጠባቸው ግለሰቦች መካከል አንዱ ግን እንደተከለከለና ይህ መብት ተጠቃሚ እንደማይሆን የተረጋገጠበት ጉዳይ ተሰምቷል። የመረጃ ሰዓታችን ይህን ጉዳይ በስፋትና በዝርዝር የሚቃኝ ይሆናል። በዕለተ ፋሲካ የጤና መታወክ አጋጥሞት እንዲሁም ደግሞ በከፍተኛ ስትሮክ ምክንያት ሆስፒታል ከአልጋ ውሎ የነበረው ኮሜዲያን ፍልፍሉ ወይም ደግሞ በረከት በቀለ ጋር በተገናኘ ከጤና ሁኔታ ጋር አዲስ ነገር ሰምተናል። ምን ላይ ይገኛል? ይህም በተመለከተ ከኛ ጋር ቆይታ ስታደርጉ የምታደምጡ ይሆናል። በሌላኛው የበስተመጨረሻ መረጃችን ደግሞ በኢትዮጵያ የፖለቲካ እንቅስቃሴ ውስጥና ጥበባዊ ጉዞ ላይ ስሙ የማይነጠለው አርቲስትና አክቲቪስት ታማኝ በየነ አዲስ ነገር ይዞ ብቅ ብሏል። በእንባ እየተራጨ ከእንግዲህ በቃኝ ያስባለው ጉዳይ በተመለከተም ከአንደበቱ የሰማነውን የምንነግራችሁ ይሆናል። ውድ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። ቪዲዮን ከወደዳችሁት ላይክ እንዲሁም ሼር በማድረግ ሌሎች እንድታካፍሉ እንድታጋሩ በአክብሮት የጋበዝን። እነዚህኑ መግቢያችን ላይ ያነሳሳናቸው ጉዳዮችን በዝርዝር ወደ መመልከት ተሻገርን። እስከ ፍጻሜው አብራችሁን ቆዩ። ከአንድ ወር በተሻገረ ጊዜ ውስጥ እስር ላይ ያሳለፉና እያሳለፉ የሚገኙት ታዋቂዎቹ አርቲስቶችና ቲክቶከሮችን በተመለከተ ፍርድ ቤት ያለፉ ጊዜያትን በርካታ ጉዳዮች ሲነሱ ከቆዩ በኋላ ዛሬ ውሳኔ ተሰጥቷል። በዛሬው ውሳኔ መሰረትም በዋነኛነት እነርሱ ከእስር መውጣት የሚችሉበት እድል እንዳለ ፍርድ ቤቱ የወሰነበት ክስተት ነው የተሰማው። ይህም በተመለከተ በርካቶች በተለያየ መልኩ ስሜታቸውን እያንጸባረቁ ይገኛሉ። በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩት አርቲስቶችና ቲክቶከሮች የዋስትና መብታቸው እንዲከበርላቸው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ውሳኔ አስተላልፎ ነበር። አቃቤ ሕግ በአምስተኛ ተከሳሽ መንሱር ጀማል ዋስትና ጉዳይ ላይ ግን ያለውን ተቃውሞ በጽሁፍ ለግንቦት 3 እንዲያቀርብ ትዕዛዝ ተሰጥቷል። ሆኖም ችሎቱ ተጠርጣሪዎቹ ለዋስትና የሚያቀርቡትን የገንዘብ መጠን ለመወሰን ለሰኞ ግንቦት 3 ቀን 2018 ዓ.ም ቀነ ቀጠሮ ሰጥቷል። አቃቤ ሕግ በበኩሉ አምስተኛ ተከሳሽ ከሆነው መንሱር ጀማል በቀር የዋስትና መብታቸው ቢከበር እንደማይቃወም ለችሎቱ አስታውቋል። ችሎቱ በበኩሉ አቃቤ ሕግ በአምስተኛ ተከሳሽ መንሱር ጀማል ዋስትና ጉዳይ ላይ አቃቤ ሕግ ያለውን ተቃውሞ በጽሁፍ ለግንቦት 3 እንዲያቀርብ ትዕዛዝ እንደተሰጠው ሰምቷል። ከፊንቴክ ኢንቨስትመንት ግሩፕ ጋር በተገናኘ በእስር ላይ የሚገኙት እነዚሁ አርቲስቶችና እንዲሁም ደግሞ ቲክቶከሮች የክስ ዝርዝራቸው ምን ይመስላል የሚል ጉዳይ መነሳቱ አልቀረም። በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩት አርቲስቶችና ቲክቶከሮች አቃቤ ሕግ ያቀረበውን ክስ ለመስማትና የዋስትና ጉዳይ ላይ ለመከራከር በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ቀርበው ነበር። ይህን ጉዳይ በተመለከተ አቃቤ ሕግ በተጠርጣሪዎቹ ላይ የ1996 ዓ.ም የፌዴራል ወንጀለኛ ሕግ አንቀጽ 32 ንዑስ አንቀጽ 1 ሀለና እንዲሁም 35፣ 37፣ 38 የኮምፒውተር ወንጀል አዋጅ ቁጥር 958/2008 አንቀጽ 10 ንዑስ አንቀጽ 1 ስር የተደነገገውን በመተላለፍ ክስ መስርቶባቸዋል። አቃቤ ሕግ የመሰረተው ክስ ተከሳሾቹ በፌዴራል ከፍተኛ ፍርድ ቤት ክስ ከቀረበበት ዳንኤል ዮሐንስ ከተባለ ተከሳሽና ለጊዜው ካልተያዘው ተጠርጣሪ ጋር በመሆን ኮምፒውተርን ወይም ደግሞ የኮምፒውተር ስርዓትን በመጠቀም አሳሳች የኮምፒውተር ዳታን በማሰራጨት የራሳቸውን ማንነት ወይም ደግሞ ሁኔታ በመሰወር ወይም መግለጽ የሚገባቸውን ነገር በመደበቅ አሊያም የሌላውን ሰው የተሳሳተ እምነት በመጠቀም ሌላውን ሰው አልታለው የተበዳዩም ደግሞ የሶስተኛ ወገን ማንኛውም ጥቅም የሚጎዳ ድርጊት እንዲፈጸሙ ለማድረግ በማሰብ ወንጀል ለመፈጸም ስምምነት አድርጓል የሚል አንድምታ ያለው ነው። ታዲያ አቃቤ ሕግ በመዝገቡ አምስተኛ ተከሳሽነት ከተቀመጠው መንሱር ጀማል በቀር በመርህ ደረጃ የሌሎች ተጠርጣሪዎች ዋስትና መብታቸው ቢከበር እንደማይቃወም ገልጿል። ነገር ግን ተከሳሾቹ አቃቤ ሕግ አድርሰውታል ካለው ጉዳትና እንዲሁም ደግሞ ከፍተኛ የተከሳሾች ግላዊ ሁኔታ በመነሳት ችሎቱ የዋስትና መብታቸውን ሲያከብርላቸው ከሀገር እንዳይወጡ እግድ ይሰጣል በማለት ተከራክሯል። ተከሳሾቹ በተደጋጋሚ በስራ ጉዳይ ከሀገር እንደሚወጡ ያላቸው ታሪክ ያስረዳል ያለው አቃቤ ሕግ ተበዳዮች ፍትህ ማግኘት የሚፈልጉ በመሆኑም ተከሳሾቹ ከፍትህ እንዳይሸሹ ከሀገር እንዳይወጡ እግድ ይጣል ሲል ችሎቱን ጠይቋል።
እንደ አቃቤ ሕግ መረጃ መሰረት ከሆነ በፊንቴክ ኢንቨስትመንት ማጭበርበር ወንጀል ከ1.9 ቢሊዮን ብር በላይ ጉዳት ደርሷል። አቃቤ ሕግ የደረሰውን ጉዳትም ከፍተኛ በመሆኑ ተከሳሾቹ ተገቢውን ፍርድ ሳያገኙ ቀርቶ በመንግስት ላይ እምነትና መታመን እንዳይሸረሸር ለዋስትና የሚሆን ተገቢውን የገንዘብ መጠን ያቀርቡ ብሏል። የተከሳሽ ጠበቆች በበኩላቸው የጉዞ ታሪካቸው ብዙ በመሆኑ የዋስትና ጉዳይ በዋነኛነት ገንዘብ ከፍ ያለ ይሁን የሚለው አቃቤ ሕግ መከራከሪያ የተቃወሙ ሲሆን ተጠርጣሪዎቹ ለፍትህ ተባባሪ በመሆን ራሳቸውን ማቅረባቸው ከሀገር ለመሸሽ ምንም አይነት ሐሳብ የሌላቸው መሆኑን ያሳያል በማለት በአስረጅነት አቅርበዋል። እንደ ተጠርጣሪ ጠበቆች መከራከሪያ አርቲስቶቹና ቲክቶከሮቹ ራሳቸው ተበዳዮች ናቸው ማለት የመለሱ ሲሆን ወንጀለኛ ባለመሆናቸው ከሀገር አይሸሹም ሲል ተከራክሯል። የራሳቸው ስራ የበጎ አድራጎት ተቋማት ቋሚ አድራሻ ትልቅ ስም ያላቸውና የፊንቴክ ኢንቨስትመንት አድርሶታል ብሎ አቃቤ ሕግ ካቀረበው የ1.9 ቢሊዮን ብር ገንዘብ የጥቅሙ ተጋሪ ያልሆኑ በመሆናቸው ለዋስትናቸው ያልተጋነ እንዲሁም ደግሞ ፍትሐዊ የሆነ የገንዘብ መጠን ብቻ በማቅረብ የዋስትና መብታቸው ሊከበርላቸው ይገባል ብሏል። ተጠርጣሪዎቹ በበኩላቸው የወር ገቢያቸው በአማካይ ከ15 እስከ 60 ሺህ መሆኑን በቃል አሰምተዋል። አቃቤ ሕግ ዋስትና የገንዘብ መጠን በወርሃዊ ገቢያቸው ላይ ብቻ ሊወሰን አይገባም፣ አርቲስቶቹ ያሏቸው ተጓዳኝና የማይንቀሳቀስ ቋሚ ሀብቶችም ከግምት ሊገቡ ይገባል በማለት ለችሎቱ አሰምተዋል። የግራ ቀኙን ክርክር ያደመጠው ችሎቱም ተጠርጣሪዎቹ በተከሰሱበት መዝገብ ከውጭ ሆነው እንዲከራከሩ ዋስትና መብታቸው እንዲከበርላቸው የወሰነ ሲሆን ለዋስትና የሚሆን የገንዘብ መጠን ለመወሰን ሰኞ ግንቦት 3 ቀን 2018 ዓ.ም ቀነ ቀጠሮ ሰጥቷል። በቀጠሮው አቃቤ ሕግ አምስተኛ ተከሳሽ ሆነው መንሱር ጀማል ላይ የዋስትና መብት እንዳይከበር ያቀረበውን መቃወሚያ በጽሁፍ እንዲያቀርብም ችሎቱ አዟል። ለሰኞ የሚሰየሙት ችሎትም ተጠርጣሪዎቹ የሀገር መውጣት እግድ የሚያቀርቡ እንዲሁም ደግሞ የዋስትና መጠን ከዚህም ባሻገር አምስተኛ ተከሳሽ በሆነው መንሱር ጀማል ላይ የቀረበው የዋስትና እግድ ጥያቄ ላይ አስተያየት ይሰጣል ተብሎ እየተጠበቀ ይገኛል። የመረጃ ሰዓታችን አሁንም ሲቀጥል ወደ ሌላኛው ጉዳያችን የምናልፍ ይሆናል። ኮሜዲያን በረከት በቀለ ወይም ደግሞ ፍልፍሉ ጤንነት ሁኔታው ከቀን ወደ ቀን መሻሻል እያሳየ እንደሚገኝ ተሰምቷል። በርካቶች የሳቅ ምንጭ የሆነው ኮሜዲያን ፍልፍሉ የማድመቅ ልዩ ተሰጥኦ ያለው ብሎም ደግሞ ደስታን ፈጣሪ ሲሉ ብዙዎች ያወድሱታል። የጤንነት ሁኔታው ከቀን ወደ ቀን መሻሻል እያሳየ እንደሚገኝ ሰምቷል። በዕለተ ፋሲካ የህመሙ ጉዳይ የተሰማውና በርካቶችም በሐዘን ልባቸው የተሰበረ እንዲሁም ብዙ መልካም ምኞታቸውን ሲያጋሩለት የነበረው ኮሜዲያን በረከት በቀለ ፍልፍሉ ከፍተኛ የተባለ የሕክምና እገዛ እንዲያገኝ ርብርቦች ቀጥለዋል። ከዚህ ቀደም ከቀናት በፊት ተወዳጁ የሚዲያ ሰው ሰይፉ ፋንታሁን ስማቸው እንዳይጠቀስ የፈለጉ አንድ ባለሀብት የ1 ሚሊዮን ብር ስጦታ ማበርከታቸው ይታወሳል። ሌሎችም እንዲህ ባለመልኩ እገዛና ርብርብ እያደረጉ ይገኛሉ። ይህን ተከትሎ ዛሬ በመኖሪያ ቤቱ መገኘትም ልዩ የጤና ሁኔታውን የመጎብኘት መርሃ ግብር መከናወኑ ተሰምቷል። የመካነ ሕይወት ጮቢ በዓታ ለማርያም አንድነት ገዳም አበምኔት ፈለገ ሕይወት ቆሞስ አባ ተክለስላሴ ገብረ ሕይወት እንዲሁም በገዳሙ የተጀመረው የሪፈራል ሆስፒታል ግንባታ ጽሕፈት ቤት አባላት በጋራ መሆን የጥበብ ባለሙያውን በቤቱ ተገኝተው ጠይቀውታል። አባ ተክለስላሴ በጉብኝታቸው ወቅትም ለኮሜዲያን በረከት በቀለ ፍልፍሉ ጸበል በመርጨትና ቅባ ቅዱስ በመቀባት መንፈሳዊ ቡራኬ የሰጡ ሲሆን ገዳሙም ሁልጊዜ በጸሎት እንደሚያስበው አረጋግጠዋል። ኮሜዲያን ፍልፍሉ ጤናው ከመታወቁ በፊት ለገዳሙ የገቢ ማሰባሰቢያ መርሃ ግብሮች ላይ በንግስ በዓላት ላይ በመገኘት ላበረከተው ከፍተኛ አስተዋጽኦ በጉብኝቱ ወቅትም ምስጋና ቀርቧል። በጉብዝና ወራት በጎ የሰራውን በረከትን ዛሬ ልንደግፈው ከጎኑ ልንቆም ይገባል ሲሉ አባ ተክለስላሴ ጥሪያቸውን አስተላልፈዋል። ወደ ኢትዮጵያውያንም የብዙዎች የሳቅ ምንጭ የሆነው ወንድማችን በቶሎ አገግሞ ወደ ኪነ ጥበብ ስራው እንዲመለስ የሁላችንም የገንዘብና እንዲሁም የሀሳብ ድጋፍ ያስፈልጋል ሲሉ እኚሁ አባት ጥሪ ያቀረቡ ሲሆን እንደ ወትሮ ሁሉ አይዞ ማለት አጋርነታቸውን ማሳየታቸውን ተመልክተናል። ወደ በስተ መጨረሻ መረጃችን ስናልፍና ስንሻገር አርቲስትና አክቲቪስት ታማኝ በየነ እንባው ጋር እየታገለ ያስተላልፈው መልእክት የበርካቶች ልብ አንኳኩቷል። ታማኝ በየነ ከረዥም ጊዜ ዝምታ በስተጀርባ ያለው የቁስል ኑዛዜ የታከለበት ሆኗል። ኢትዮጵያ ላለፉት 4 አስርት ዓመታት ካፈራቻቸው ድምፅ አልባ ለሆኑ ድምፅ ተስፋ ለቆረጡ ብርታት ከሆኑ ጥቂት ግለሰቦች መካከል ይጠቀሳል። አርቲስትና አክቲቪስት ታማኝ በየነም በግንባር ቀደምትነት የሚጠቀስባቸው የሰብአዊ መብት ተሟጋችነት ብሎም ደግሞ ፈጥኖ ደራሽነት መልኮቹ ኢትዮጵያን የመውደድ ገጾች ሆነው በተደጋጋሚ ታይተዋል። ታማኝ ለብዙዎች የጽናት የሀገር ፍቅርና የብርታት ተምሳሌት ሆኖ ቆይቷል። ያም ሆኖ ግን ከቅርብ ጊዜያት ወዲህ ዝምታን የመረጠ ይመስለው ታማኝ በየነ ከበርካታ ዝምታ በኋላ አዲስ ነገር አሰምቷል። ታማኝ በየነ ከረዥም ቆይታ በኋላ በአደባባይ ብቅ ብሎ የተናገራቸው ቃላት እንደ ቀደመው የድል አድራጊነት መዝሙሮች ሳይሆኑ ከውስጥ የሚበሉ የቆሰለ ልብ የሚያሰቃያቸው የህመም ጊዜዎችን እያሳለፈ እንደሚገኝ ፍንጭ የሰጠ ነው። ታማኝ ንግግሩን የጀመረው በታላቅ እውነት ነው። ኢትዮጵያን ወዳታለሁ፣ ግን ደግሞ በመውደዴ በዚህ ልክ እጎዳለሁ ብዬ አስቤ አላውቅም።
ሲል የተደመጠው ታማኝ በየነ በዋነኛነት ለሀገሩ የነበረው ፍቅር ተራ ስሜት ሳይሆን ከልቡ የመነጨ ስለመሆኑ ያነሳል። 24 ሰዓታት ኢትዮጵያ እኔ ከተኛው አንድ ነገር ትሆንብኛለች የሚል ስሜት ሁሉ ይሰማኝ ነበር አለም። በዚህ ምክንያትም በግል ህይወቱ ላይ ከፍተኛ ጫና ደርሶበት እንደነበር ያነሳ ሲሆን ይህም ለሀገር የመጨነቅ አባዜ እንቅልፍ የሚነሳ ሰላም የሚነፍክ ሆኖ እንዳገኘው ያነሳል። በምላሹ ያተረፈው ግን ቁስል ብቻ መሆኑን በተደጋጋሚ ገልጸዋል። በአክቲቪስቱ ጉዞ ታማኝ በየነ በተለያዩ የኢትዮጵያ ክፍሎች ተቋማት ከፍተኛ ክብርና ሽልማት እንደተሰጠ ያነሳል። ሆኖም ግን ያ በቅንነት የደከመለት ዓላማ መርዝ ሆኖ ሲያመው ሽልማቶቹ ትርጉም አጥተውበታል። ሽልማት የክብር ዶክተሬት ሰጥተው ነበር ወርውሬን የመጣው ሲል የተናገረው ታማኝ በየነ በነገሮች ላይ ያለውን ቅሬታ አቅርቧል። በአፋር የተሰጠው ክላሽንኮቭ፣ በጋሞ ጎፋ የተሰጠው የጦና ማዕረግ በክብር ተቀብሎ በክብር ያስቀመጣቸው አልነበሩም። ይልቁንም እዚያው ጥዬን የመጣሁት በማለት ከሽልማት በላይ የሀገር ሰላምና ፍቅር የሰው ልጅ ክብር እንደሚቀድም አስታውቋል። ታማኝ በየነ ለሀገሬ ስል ከፍያለሁ ሲል የገለጸው ትልቁ መስዋዕትነት ቤተሰቡን ነው። በዚህ ንግግሩ ውስጥም በጸጸትና በፍቅር የጠቀሳቸው ልጆቹ የታማኝ ትልቅ ቁስሎች ይመስላል። ያስቀየምኳችሁ ጥያችሁ ሄድኩኝ የሚፈልጉትን ሳልሰጥ የቀጣዋቸው ልጆቼ መውለድ ብቻ ነው ፕራዮሪቲ ሲል አሁን ያለበትን የህይወት ምዕራፍ አመላክቷል። ህዝባዊ ስብሰባ በህዝባዊ በዓል መገኘት ያመኛል የሚለው በቃሉ የደረሰበትን የሞራልና የህሊና ዝለት ቁልጭ አድርጎ ያሳያል። ታማኝ በየነ ንግግሩን ሲያጠናቅም አንድ ትልቅ ተስፋና ስጋት ጥሎ አልፏል። ኑዛዜ ለሞት ብቻ ነው፣ ግን ደግሞ እኔ በህይወት ቆሜ የሆንኩትን ሁሉ እናገረዋለሁ በማለት ቀና ያልተነገሩ በውስጡ የታመቁ እውነቶች እንዳሉ ጠቁሟል። ቅንነት ብቻውን በቂ አለመሆኑና ለሀገር ሲሮጡ ራስና ቤተሰብን አለመርሳት እንደሚገባ ያስተማረበት ታላቅ ክስተት ሆኖ አልፏል። እኛም የዛሬ መረጃችን እዚህ ጋር ቋጨን። ውድ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። ቪዲዮን ከወደዳችሁት ላይክ እንዲሁም ሼር በማድረግ ለሌሎች እንድታካፍሉ እንድታጋሩ በአክብሮት የጋበዝን። የዛሬን በዚህ ቋጨን። በያላችሁበት ደግሞ ጥሩ መልካም ጊዜ ተመኘን።